ኖላዊቶች ሀናና አሲር በድጋሚ የተገናኙት ለምን ይመስላችኋል ማለት ነው? ጽዮን እውነት ለመናገር ከኢዝራ አሁንም አልቆረጠችም። መቼም ቢሆን ልቆርጥ አልችልም ብላለች ማለት ነው። ልክ እንደዚህ እንደ አበባ ፍቅራችሁ እብብ ይበል ማለት ነው። ሀናና አሲር ማለት ነው። ኢዝራና ሀና መቀጠል አይችሉም ማለት ነው። ምክንያቱም በእናትና በአባታቸው መካከል ያለው ነገር አልተፈታም ማለት ነው። ኖላዊት እንግዲህ እንክብካቤ እያደረገ ነው ለወይዘሮ ፋኖሴ ማለት ነው። ከዚህ በኋላ ወይዘሮ ትባላለች ብሏል ማለት ነው። እንክብካቤው በዛብኝ ምን ይሻላል አቶ ኖላዊት እያለችው ነበር ማለት ነው። ልጅ ስለሰጠችው በጣም ተደስቷል ማለት ነው። እሱ ሰውዬ በጣም ያሳዝነኝ ነበር። አሁን ላይ ግን በደስታ እየኖረ ይገኛል ማለት ነው። ሀና ኢዝራ አውቆ ያደረገ እናቷና የእሱ አባት ጠበኛ ስለሆኑ ሊበቀላት በሷ በልጅቱ ሊበቀል መስሏት እያወቀ ያፈቀራት መስሎ ለመበቀል እየመሰላት እየተናደደ ትገኛለች። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ዘንላችሁ የመጣነው ኖላዊቶችን ነው። እንደተለመደው በቃሉ አሁን ላይ የት ልግባ እያለ ነው ማለት ነው። ምክንያቱም ትልቅ ጦርነት ከፍታበታለች። ጦርነት ከኔ እንጂ ከቤተሰቦቼ ጋር አይደለም ብላ እንግዲህ ወይዘሮ ሜላት ተነስታለች ማለት ነው። በዚህ የተነሳ እሱም ደግሞ አሁን ላይ እኔ ነኝ ራሴ የምገልህ፣ ማንም ሰው አይገልህም፣ አንተን ጦርነት ከኔ ነው የምትጀምረው ብላ አስጠንቅቀው መታ ነበር። እቤቱ ድረስ ሄዳ ማለት ነው። እሱም ደግሞ ምን ልትሰሪ ነው የመጣሽው ወይዘሮ ሜላት ውጭልኝ እባክሽ እያለ ይናገራታል ማለት ነው። ኢዝራን እንግዲህ በጣም ዋሽቶታል ማለት ነው። ኢዝራ እየተናደደና እየተበሳጨ ይገኛል ማለት ነው። አባቱ ለምን እንደዋሸው እናም ደግሞ እንዴት እንደዚህ ያደርጋል? ምን አስቦ ነው? እንዴት እንደዚህ ሊያስብ ቻለ? እያለ በጣም እየተናደደና እየተበሳጨ ቅዱስ ነግሮት ነበር። በእርግጥ ቅዱስ የነገረው አባቱ ምን ያህል አደገኛ ሰው እንደሆነ አረመኔ እንደሆነ ይነግረዋል። የኔ አባት እንደዚህ አያደርግም እያለ ሲናገርም አባቱን ለመጠየቅ ለማሳመን ሞክሮ ነበር። እኔን የምትወደኝ ከሆነ እባክህን ንገረኝ አባዬ፣ እኔም ማላቀው ነገር በአንተ ምክንያት ነው እንደዚህ የሆነብኝ ሁሉም ነገሬ ብሎ ሲለው፣ አንዲት ሴት መጣይ ሄደ ቀረ ምን ታደርግልሃለች ሲለው፣ በዚህ ተናዶና ተበሳይቶ አባዬ እሺ በቃቸው ደህናው ብሎ ከቤት ወጥቶ ይሄዳል ማለት ነው። ግን እሳ የሄደው ሀናን አግኝቶ እንደዚሁም ደግሞ ሰላምንም አግኝቶ እውነትን ለመናገር እሱ በእሷ ህይወት ገብቶ እንደዚህ አይነት ነገር ሊፈጥር ሳይሆን በፍቅር እንደቀረባት ሊነግራት ይሄዳል። በሚሄድበት ሰዓት ላይ ሀናና ጽዮን ወደ ቤተ ክርስቲያን እየሄዱ ነበር። ጽዮን ነይነር ብላ ይዛት ብትወጣም ሀናም ደግሞ እኔ እኮ የመጣሁት ደብሮሽ መስሎ ነበረ፣ ስለዚህ አሁን በቃ እንር ስትላት፣ አይ አሁን መሄድ አልችልም በቃ መመለስ አለብኝ ትልና መሀል መንገድ ላይ ትመለሳለች። ሀና እንዴ አንቺ ሀና እውነትሽን ነው እንዴ አመረርሽ እንዴ ነይ እያልኩሽ እንዴት ትሄጃለሽ ብላ ስትል ዘወር ስትል ኢዝራ እየገሰገሰ ይመጣል። ወይኔ ኢዝራ መጣ እንዴ እያለች ትነግራታለች ማለት ነው። ከዛም በኋላ እሷና እሱ መነጋገራቸው ለማይቀር ጽዮን ምን የምታውቀው ነገር የለም። በሀናና በኢዝራ መካከል የምታውቀው መፋቀራቸውን እንጂ መጣላታቸውን ሽማግሌዎቹ እንዴት እንደተመለሱ ሁሉ አታውቅም። ጽዮን በቦታው አልተገኘችም። በሀና ሽምግልና ጊዜ ጽዮን እስር ቤት ነበረች በቃሉ አግቶ ስላስቀመጣት። ምክንያቱም የምታውቀው ታሪክ አልነበረም። እሱም ሲፈታት በቃሉ አግቷት ስለነበረ ከዚህ እኔ እንደፈታሁሽና እኔ እንዳገትኩሽ እንዳትናገሪ፣ ለቤቲም እንዲያነግሪያት እንደዚሁም ደግሞ ለኢዝራ እንዳትናገሪ ብሎ ሲላት፣ ጽዮን ደግሞ እሺ ከዚህ ብቻ ፍታኝ እንጂ ለማንም ሰው አልናገርም አቶ በቃሉ ሀሳብ አይግባ ብላው ትመጣለች። ቤቲም መንገድ ላይ ስጠይቃት አይ እኔ እማቀው ነገር የለም እንዴት እንደሆነ በቃሉ ነው አይደል ያገተሽ ስትላት፣ አይ አይመስለኝም ትልና ጸጥ ትላታለች። ምክንያቱም ከዚህ የባሰ ወጥመድ ውስጥ አስገባሻለሁ ብሎ ስላስፈራራት። ጺም እንግዲህ አሁን ላይ እህቷ ጋር ቤታችንን በቃ ቤት ስንደርስ ሁሉንም እነግርሻለሁ ብላ ብትላትም እንዴት እንደዚህ ትያለሽ? መናገር ካለብሽ አሁን ነው እንጂ የምነግሪኝ እያለች መንገዷን ትቀጥላለች። በዚህ የተነሳ ጽዮን አሁን ላይ ያለችው ሜላት ቤት እንደሆነ እንትና ትነግራታለች። ቤቲ አሁን ወደ ሜላት ቤት ሲሄዱ ሀናና ሰላም እንዴ አንቺ ኮተት፣ የኛ ቤት እኮ ኮተት መቀበያ አይደለም፣ ስንት ነገር አድርገሽ ድጋሚ ወደዚህ ፊትሽን አዙረሽ እንዴት ትመጫለሽ ብለው ይጮሁባታል። ሀናና ጽዮን
ጽዮን በእርግጥ ተስተካከለች፣ ከባለፈው ስህተቷ ይቅርታ ጠይቃቸዋለች። ብጠይቃቸውም ግን አሁን ላይ ሰላምና ሀና ፈቃደኛ አይደሉም ማለት ነው። ወይዘሮ ሜላትም እሷ እንድታግዛት ትፈልጋለች። ቤቲ በቃሉ ምን ያህል እየፈለጋት እንደሆነ ስለምታውቅ ከዚህ ማንም ሰው አይሄድም እስከፈለግሽው ጊዜ መቀመጥ ትችያለሽ ብላ ነግራታለች ማለት ነው። በዚህ የተነሳ እንግዲህ ወይዘሮ ሜላት ጠንካራና ጎበዝ እናት ልባም ሴት ናት። እውነት ለመናገር ሜሉ ምንም የሚወጣላት ነገር የለም ማለት ነው። ብዙ ነገርን እንትን ብላለች፣ ያሳልፋለች። ጀግና ናት፣ ጎበዝ ናት፣ ቆፍጣና ነች። ይህ ሁሉ ማንም ሰው እንትን ሊረዳት አልቻለም ማለት ነው። ለቤተሰቧ ዋጋ እየከፈለች ያለችው ወይዘሮ ሜላት ናት። ወደ አሴርና ወደ ሀና ስመጣ ሀና እንግዲህ አሴርን መርጣለች። አሁንም ደግሞ እሱን ፊኩና ኢዝራን እንደምትወደውና እንደምታፈቅረው ትነግረዋለች። እስከፈለግሽው ድረስ እኔ አንቺን ሀዘን ሳይሆን ደስታሽን ነው የምፈልገው ሀንቹ እያለ ይነግራታል ማለት ነው። አሴር በዚህ ሰዓት ላይ ለሀና ያለው ፍቅር በጣም ከፍ ያለ ነው። እያንዳንዱ ነገር እኔ እነግርሻለሁ ምን እንደምታረጊ እያለ ይነግራታል። ኢዝራንም የደበደበው አሴር በሀና የተነሳ ነው። ሀናን የሚናገርበት ሰው አይፈልግም አሴር ምን ያህል እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን። አሴር ለሀና የእሱን መኖር ትቶ ለእሷ እየኖረ እንደሆነ ያን ሁሉ እንኳ ሲለምናት እምቢ ብላ በድጋሚ ከኢዝራ ጋር ከተጣላች በኋላ አሴርን መረጠች። አሁንም ደግሞ ግን ልቧ የሚያስበው ኢዝራን ነው። ከኢዝራ ጋር የምትቀጥል ይመስላችኋል? ዋለ ደግሞ ከአሴር ጋር የምትቀጥል ይመስላችኋል? ምርጫው እናንተ ነው ማለት ነው። ኖላዊት እንግዲህ ደስተኛ ነው አሁን ላይ። ሀናም ይቅርታ ጠይቀው ታርቋለች ማለት ነው። ከአባቷም ጋር ተጣልታ ነበር በአሴር ምክንያት ማለት ነው። አሴር አብሯት ስላደረ ያንን ሁሉ አሳልፈው አሁን ላይ ደግሞ በደስታ እየኖሩ ይገኛሉ ማለት ነው። በቃሉ የሜላት ቤተሰብም በልጆቿ ሁሉ እሄዳለሁኝ፣ በሷ ካልጨረስኩ በልጆቿን እጨርስባታለሁ እያለ መናገር ይጀምራል። መስፍንም በሱ ልጅ ደግሞ በሚወደው ነገር ምን እንደማድረግ የእኛን ድርጅት ጥሎማ ምን ማድረግ እንዳለብኝ እኔ አውቃለሁ እያለ ለኖላዊት ይናገራል። አሁን ላይ ደግሞ ኖላዊትም እባክህ ተረጋጋ፣ የሀንዬ አባት እንደዚህማ ማድረግ የለብህም፣ ተረጋግተህ ሁሉንም ነገር ማሰብ አለብህ እንጂ በችኮላ የሚሆን ነገር የለም እያለ ይነግረዋል። ሀና በዚህ ሰዓት ላይ እንግዲህ ኢዝራን በማሰቧ እንደዚሁም ደግሞ ምላሴ ከጽዮን ጋር እያወራ ታሽኮረምመዋለይ። እርግብ ምን ፈልጋ የመጣች ይመስላችኋል ወደ ወይዘሮ ሜላት ቤት? እውነት እርግብ ተስተካክላ ከጸባይዋ ከስህተቷ ተምራ ነው? አይመስለኝም። ታርማ አልመጣይም። የመጣችው ለሴራና ለተንኮል እንደሆነ ወይዘሮ አስቴርና ሰላም ይናገራሉ። እነሱም ደግሞ ቢናገሩም ጽዮን እርግብ የመጣችው እዚህ ለነገር ልታቀብል እንጂ ጥሩ ነገር ልታደርግ አይደለም የመጣችው እያለች ወይዘሮ አስቴርም ትናገራለች። እርግብ በእርግጥ ሀናን ምን ያህል እንደምጠላት ከስህተቷም ከባለፈው ስህተቷ አልተማረችም። ምን ያህል እንደምጠላትም ለድንብላል ትነግራታለች። ድንብላል መበቀል ትፈልጋለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።